ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ። እና ዛሬ በአንድ ህይወት ታሪክ መጥቻላችኋለሁ። ባካፍላችሁ ይጠቅማችኋል ብዬ ስላሰብኩኝ ማለት ነው። ብዙ ጊዜ ብዙ ጨለማ ቀኖች ቀናት የማይነጉ የሚመስሉ ቀናት እኔ ብቻዬን አሳልፌ አውቃለሁ ማለት ነው ውዶቼ። ያ ጊዜ ደግሞ ብዙ ሰዎች ተስፋ እንድቆርጥ ቢመክሩኝም በቃ እኔ አልለወጥም፣ በቃ እኔ ሌላ ህይወት የለኝም፣ በህይወቴ እኔ አይነጋልኝም ብዬ ብዙ ያሰብኩባቸው ብዙም ውድቀት የፈራሁባቸው ጊዜያት ነበሩ። ግን ውስጤ ላይ አንድ ነገር ነበረ፣ ነገ ሌላ ቀን ነው የሚል ተስፋ። ነገ ሌላ ቀን ነው በሚል ተስፋዬ ውስጥ ትልቅ ብርሃን ይታየኝ ነበረ። እውነት የማይነጉ የሚመስሉ ጨለማ ቀናትን ብዙ ጊዜ አሳልፌያለሁ፣ በዚሁ በእኔው እድሜ ባለው ህይወት ማለት ነው። ብዙ ሰዎች በቃ አይነጋም፣ በቃ ለውጥ የለም፣ በቃ እንደዚህ ብለው አማረው የባሰ ያማክሩኛል ብዬ የነገርኳቸው ሰዎች ብዙ ጊዜ ጨለማው እንደማይነጋና ማለፍ እንደማልችል ነግረውኝ ያውቃሉ። ግን እኔ በዛ እንባዬ መሃል በዛ በማይነጋ በሚመስል ቀን በዛ በማያልፍ በመሰሉ ጥቁር ጨለማ ቀኖች ውስጥ ነገም ሌላ ቀን ነው የሚል ተስፋ ነበረኝ እና በትዕግስቴ ውስጥ ያገኘሁትን ትሩፋት ለእናንተ ልነግራችሁ ዛሬ ላይ ቢጠቅማችሁ ብዬ ላካፍላችሁ መጥቻለሁ ማለት ነው። ትዕግስት ትልቅ ረጅም መንገድ ናት እና ትዕግስቴ ደግሞ ለእኔ ብዙ ትሩፋት ሰጥቶኛል። ያ ትሩፋት ምንድን ነው? ያ ትሩፋት ታግሼ የትዕግስቴ የድካሜ ዋጋ ነው። እነዛ ትሩፋቶች ምናልባት በሚሊዮን የሚቆጠሩ ብር አይደሉም፣ ምናልባትም ሀብት አይደሉም፣ ምናልባትም ዝና አይደሉም። ተግባባን? ግን ነፃነት፣ ሰላም የሰፈነበት የነገን ጉጉት ማየት፣ share, comment, like, subscribe። ይህ ማለት ባለፈው ህይወት ታሪኬ ተምሬ ከዛ በኋላ ልጅ፣ ከዛ በኋላ ቤት፣ ከዛ በኋላ የሆነ ነገር በቃ አለ አይደለ? እኔም ያችን ቀን አልፌ ዛሬ ላይ ቤት ብዬ የኔ ቤት ብዬ መጥራት፣ የኔ ልጆች ብዬ መጥራት ችያለሁኝ ማለት ነው። ያ ማለት ለእኔ ከትዕግስቴ በኋላ ያገኘሁት ትሩፋት ነው ማለት ነው። ለእናንተ ደግሞ ይጠቅማችኋል ብዬ የማስበውን ነገር በምክርም ይሁን በምን መልኩ ላስረዳችሁ መጥቻለሁ ማለት ነው። ይህ የማያልፍ የመሰለ ጨለማ ቀን ያልፋል። በእኔ ባለፍኩበት ህይወት ውስጥ የምታልፉ ጓደኞቼ እባካችሁን አትሰበሩ። ነገም ሌላ ቀን ነው በሚል ተስፋ ኑሩ። ነገ ደግሞ ሌላ ቀን አለው። ይህ ማለት ተስፋችሁን ቁጭ ብላችሁ ጠብቁት ማለት አይደለም። ዝግጁ ሆናችሁ ብርቱ ሆናችሁ በትንሽ በትልቁ አለመከፋት፣ ተስፋ መኖር፣ ትዕግስት መኖር፣ ታጋሽነት ትልቅ ትሩፋት አለው። ስለዚህ አሁን ወንድም ሆናችሁ ሴትዬ ቪዲዮ ደርሷችሁ የምታዩት እህት ወንድሞቼ ወይም የመዳም ቅመሞች ዛሬ በር ተዘግቶብሽ ሊሆን ይችላል። ዛሬ አልችልም ውስጥ ላይ ልትሆኝ ትችያለሽ። ዛሬ ላይ መዳምሽ ምትገለምጥሽ ምትሰድብሽ፣ ወይም ደግሞ ይህ ቀን የማይነጋ እቺን ጊዜ ጨርሰሽ ሀገርሽን ማትገቢ ማይሰፍን ሊመስልሽ ይችላል። ብዙ ጭንቅ ባሉ ነገሮች ውስጥ ነገ ሌላ ቀን ነው በሚል ተስፋ ኑሪ። ለተስፋሽ ደግሞ ብርቱ ሁኚ። የአንቺ መልፈስፈስ አያስፈልገውም። የነገን የዛሬ ትዕግስትን ፍሬ ጣፋጭነቷን ማየት የፈለገ ሰው ዛሬ ዝግጁ ሆኖ ነው የሚጠብቃት። ምንም ነገር ቢመጣ ምንም። አዎ ቤት ዘግተሽ እያለቀሽ ነው። አዎ በውስጥሽ እያጉረመረምሽ ነው። አዎ ለትራስሽ ለእንባሽ እንደው ጩሂ እንኳን ብሎሽ መጮህ የማትችይበት ድምፅ አውጥተሽ የማታወሪበት ጊዜ ላይ ደርሰሻል። ግን እኮ ያልፋል። ነገ ሌላ ፀሐይ፣ ሌላ ብርሃን፣ ደስ የሚል ህይወት መኖር ትጀምሪያለሽ ማለት ነው። ልክ እንደኔ እኔ ባለሁበት ህይወት አልሐምዱሊላህ ዛሬ ስደተኛ በሆነም ደስተኛ ነኝ። ብዙ ጨለማ ቀኖችን የማይነጉ የመሰሉ ጨለማዎችን ብቻዬን አሳልፌያለሁ። ግን ምንም ተስፋ እንድቆርጥ ብመከር፣ ምንም ተስፋ እንድቆርጥ ብደረግ አልሰማሁም። ነገ ሌላ ቀን ነው በሚል ተስፋ አሳልፌ ግን እዚህ ራሱ ከመጣሁ በኋላ ብዙ አይነት ነገሮችን አሳልፌያለሁ። ዛሬ ላይ ግን ደስ የሚል
ህይወት በቃ ደስ የሚል ተስፋ ነገ የሚያጓጓበት ነገ ልኖረው የምጓጓበት ህይወት ላይ ደርሻለሁ። አልሐምዱሊላህ አላህ አግዞኝም ቢሆን ትዕግስት ጣፋጭ ፍሬ አላት። ከዚህም በላይ ደግሞ በትዕግስቴ እጠብቅባታለሁ። ውድ ተመልካቾቼ በህይወት ታሪኬ ውስጥ ደስ ካላችሁና ደስተኛ ከሆናችሁበት እንደኔ በጨለማ ውስጥ ለነበሩ እህቶቼ ብርታት የሆናቸው ዘንድ ሼር እንድታደርጉላቸው፣ ሰብስክራይብ ላይክም እንዳይረሳ አበረታቱኝ። በህይወት ታሪኬ ገና ያልተጀመረ ብዙ ለእናንተ ትምህርት የሚሆን ነገር አለኝ ማለት ነው። አስረዳቸዋለሁ። ደግሞ አትሰበሩ አደራ። የፈለገ ነገር ቢኖር ያቺ የማትነጋ ጨለማ ስለምትነጋ እህት አትሰበሪ፣ አንገት አትድፊ። ቁጭ ብለሽ ደግሞ ምሬት እየተናገርሽ አትኑሪ። ተስፋ አድርጊ። ተስፋ ያደረግሽበት ነገር ደግሞ ዝግጁ ሆነሽ ጠብቂው፣ ተዘጋጂ። በፍርሃት ውስጥ ውጪ። ተባባን። በፍርሃት ውስጥ ውጪና የነገ አበባሽን ዛሬ ያበበውን አበባሽን ጨለማ የሸፈነብሽን ነገር ከፍቶና ተገልጦ ልታዩ ዛሬ አንቺ ታግሰሽ በርትተሽ ነው መድረስ ያለብሽ። የዛሬ ቪዲዮ ይሄን ይመስላል። ደስተኛ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። አበረታቱኝ። በሌላ ጊዜ እስክንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም ጊዜ